የቴህራን ሰማይ ዛሬ በፀሐይ ብርሃን ሳይሆን በድቅድቅ ጥቁር ጭስ ተውጧል። በአየር ላይ የሚሰማው የኃይለኛው ሞተሮች ድምፅና በመኖሪያ መንደሮች ላይ የሚያስፈራ የሚሳኤል ናዳ የመካከለኛው ምስራቅን ምድር እጅግ አስፈሪ መሆኑን የታሪክ ምዕራፎች ያሳያሉ። በእስራኤልና በኢራን መካከል የሚካሄደው ቀጥተኛው ጦርነት 10ኛ ቀኑን በያዘበት በዚህ ወሳኝ ወቅት ዓለም በአንክሮ የምትከታተለው ታላቅ ፍንዳታም ተከስቷል። እስራኤል ለዘመናት ስታሰባስበው የነበረውና የቀይ መስመር መተላለፍ ተደርጎ የሚወሰደው እርምጃ ወስዳለች። ይህም የኢራንን የነዳጅ መሰረተ ልማቶች ኢላማ ያደረገ መጠነ ሰፊ የአየር ጥቃት ነው። የእስራኤል የጦር አውሮፕላኖች በቴህራን ዙሪያና በስትራቴጂካዊ የኢንዱስትሪ ቀጠናዎች የሚገኙ በርካታ የነዳጅ ማከማቻ ዲፖዎች በቦምብ ተደብድበዋል። ጥቃቱን ተከትሎ በመዲናዋ ሰማይ ላይ የተነሳው ጥቁር ጭስ ፀሐይን እስከ መጋረድ ደርሷል። ይህም ከተማዋ ላይ የሞት ጥላ እንዲያጠላም አድርጓል። ዮርዳኖስ የሚገኘው የአሜሪካ የጸረ ሚሳኤል መከላከያ ራዳተር በኢራን ጥቃት መውደሙም ተነግሯል። በዮርዳኖስ የሚገኘው ለቀጠናው የሚሳኤል መከላከያ ዋስትና ተደርጎ የሚወሰደው እጅጉ ዘመናዊው የአሜሪካ የራዳር ስርዓት በኢራን ጥቃት መውደሙን ነው የተዘገበው። የተለያዩ ዓለም አቀፍ ዜና ምንጮችም ይህን እየዘገቡ ይገኛሉ። ጥቃቱ የተፈጸመው በዮርዳኖስ ሙፋቅ ሳልቲ የአየር ኃይል ካምፕ ላይ ሲሆን የወደመው የቲሃድ ሚሳኤል መከላከያና ኤኤንቲፒዋይ 2 የተሰኘው ራዳተር መሆኑ ተገልጿል። የሳተላይት ምስሎችና የአሜሪካ ባለስልጣናት እንደጠቆሙት የራዳተር ውድመቱ በአካባቢው ያለውን የሚሳኤል መከላከያ ሽፋን ለጊዜው ሊያዳከመው ይችላል ብሏል። የራዳተር ለታድ መከላከያ ባትሪዎች እንደ አይን ሆኖ የሚያገለግል ሲሆን አሜሪካ በአጠቃላይ በዓለም ዙሪያ 8 የታድ መከላከያ ባትሪዎች ብቻ ባሏት በዚህ ወቅት እንዲህ ያለ አደጋ መከሰቱ በዘርፉ ባለሙያዎች ዘንድ ትልቅ ወታደራዊ ስትራቴጂካዊ ኪሳራ ተቆጥሯል ብሏል። ጥቃቱ የተፈጸመው በኢራንና አጋሮቿ እንዲሁም በአሜሪካና እስራኤል መካከል እየተካሄደ ባለው ቀጠናዊ ግጭት መጀመሪያ ቀናት ውስጥ መሆኑም ተገልጿል። የኢራን ቀይ መስቀል ማህበር ለቴህራን ነዋሪዎች ባወጣው አስቸኳይ ማስጠንቀቂያ ከነዳጅ ዲፖዎች የሚወጣው ጭስ እጅግ መርዛማና ለጤና አደገኛ መሆኑን ገልጿል። ነዋሪዎች ከአካባቢው እንዲርቁና አስፈላጊውን ጥንቃቄ እንዲያደርጉም የቀረበ ጥሪ ጦርነቱ ከወታደራዊ ግንባር ወጥቶ ወደ ተራው ህዝብ የዕለት ተዕለት ህይወትና ጤና መሸጋገሩን ያሳያል። ይህ በነዳጅ መሰረተ ልማቶች ላይ የተሰነዘረው ጥቃት በኢራን የነዳጅ አቅርቦትና በደከመው የሀገሪቱ ኢኮኖሚ ላይ ሊያሳድር የሚችለው ጫና እጅግ ከፍተኛ እንደሚሆን የፖለቲካ ተንታኞች ይገልጻሉ። እስካሁን ባለው መረጃ ጥቃቱ ባደረሰው የሰው ህይወት መጥፋት ዙሪያ ከቴህራን በኩል የተሰጠ መግለጫ ባይኖርም የፍርስራሽ መጠኑ ግን ጉዳቱ ከባድ መሆኑን ያመላክታል። በዚህ ሁሉ ትርምስ መካከል የኢራንና ከፍተኛ የስልጣን መንበር የተቆጣጠረው ሙጅታባ ካሚኒ ከፊታችን እጅግ ውስብስብ ፈተናዎች ተደቅኖባቸዋል። ኢራን በአሁኑ ወቅት ከዩናይትድ ስቴትስና ከእስራኤል ጋር በገሃድ ውጊያ ውስጥ ገብታለች። ስርዓቱ በቅርቡ የገጠመውን ህዝባዊ አመጽ ጠባሳ ገና ሳይፈውስ አሁን ደግሞ የመሪነት ሽግግርና የህልውና ጦርነት በአንድ ላይ ወጥቶባቸዋል። አዲሱ የበላይ መሪ ሞታጃብ ካሚኒ ከሀገሪቱ ወታደራዊና ፖለቲካዊ ልህቀት ያላቸው ድጋፍ በፍጥነት እያጠናከሩ ቢሄዱም የቅቡልነት ጥያቄው ግን አሁንም እንደ ጥላ እየተከተላቸው ይገኛል። ከብዙ የሃይማኖት አባቶች በተለየ ሙጅታባ አያቶላ የሚለው የሃይማኖት ማዕረግ አለመያዛቸው በቆየው የኢስላሚ ሪፐብሊክ ስርዓት ውስጥ ትልቅ ክፍተት ፈጥሯል የተባለው አዲሱ መሪ የኢራንን ስትራቴጂ ከመቅረጻቸው በፊት በመጀመሪያ ራሳቸው በዚህ ውስብስብ የኃይል መዋቅር ውስጥ ማጽናት አለባቸው። ይህ ደግሞ ለብዙ አስርት ዓመታት ከቆየበት ሚስጥራዊነት ወጥተው አዲስ በተሾመው ወታደራዊ አዛዦችና በተፎካካሪ የፖለቲካ ቡድኖች ላይ ሙሉ ስልጣናቸው ማሳየት ይኖርባቸዋል። የአሊ ካሚኒ ሞት ስርዓቱ በአንድ ሰው ላይ ምን ያህል ጥገኛ እንደነበር አሳይቷል። የበላይ መሪው በሌሉበት ወቅት የውሳኔ አሰጣጥ ሂደቱ ለተወሰኑ ቀናት ቆሞ የነበረ ሲሆን ይህ ደግሞ በፖለቲካ ስርዓቱ ውስጥ ትልቅ እርግጠኛ ለመሆን ፈጥሮ ነበር። የሃይማኖት ሊቃውንት ሙጅታባን ለመሾም በፍጥነት መንቀሳቀሳቸው ስርዓቱ ሳይፈራረስ መቀጠሉ ለዓለም ለማሳየት የተደረገ ጥረት ቢሆንም አዲስ መሪውን መቀበል ግን ይፋ እንደማድረግ ቀላል እንዳልሆነ የወቅቱ ሁኔታዎች ያመላክቱ ነበር። ሙጅታባ አሁን የሀገሪቱን የመከላከል አቅም የመምራትና የተበታተነውን የውስጥ ፖለቲካ የማስተሳሰር ከባድ ኃላፊነት ወድቆባቸዋል። ጦርነቱ ወደማይቀለበስ ቀጠናዊ እሳትነት መቀየሩ የሚያሳይ ሌላው ትልቅ ዜና ከፓሪስም ወጥቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በመካከለኛው ምስራቅ ያለውን ውጥረት ተከትሎ የባህር ኃይል ስምሪት እንደምታደርግ አስታውቋል። ማክሮን እንዳሉት ፈረንሳይ አንድ የአውሮፕላን ተሸካሚ መርከቡን ጨምሮ ወደ 12 የሚጠጉ የጦር መርከቦችን ወደ
ወደ ሜዲትራሊያን እና ቀይ ባህር ቀጠና ታሰማራለች ብሏል። ይህ የፈረንሳይ እርምጃ አጋር ሀገራትን ለመደገፍና ስልታዊ በሆነው የሆርሙዝ የባህር ወሽመጥ አካባቢ የሚታየውን ስጋት ለመመከት የታለመም ነው። ማክሮን አስፈላጊ ሆኖ ከተገኘ የፈረንሳይ የጦር ኃይል በቀጥታ ወደ ግጭት ሊገባ እንደሚችል ፍንጭ መስጠታቸውንም እየተገለጸ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቼ ሀገራቸው አስፈላጊ ሆኖ እስከተገኘ ድረስ የሚሳኤል ጥቃቶችን ለመቀጠል ዝግጁ መሆኗንም አስታውቋል። ሚኒስትሩ ከአሜሪካ ጋር የሚደረግ ማንኛውንም አይነት ድርድር ከአጀንዳ ውጭ መሆኑን በማስታወቅ የፕሬዝዳንት ትራምፕ ጦርነት በቅርቡ ያበቃል የሚል ግምት ውድቅ አድርገውታል። አርጋቺ ለአሜሪካ የዜና አውታሮች እንደተናገሩት የትራምፕ አስተዳደር የሚከተለው ፖሊሲ ለድርድር ሳይሆን ለጥፋት የሚጋብዝ ነው። የኢራን ግትር አቋም የቀጠናውን ስጋት ይበልጥ እያየለ እንዲመጣም አድርጎታል እየተባለ ይገኛል። በአሁኑ ወቅት በኢራንና አሜሪካ መካከል ያለው ግንኙነት ሙሉ በሙሉ የተቋረጠ ሲሆን የጦር መሳሪያዎች ድምጽ ከዲፕሎማሲያዊ ንግግሮች በላይ ጎልቶም እየተሰማ ነው። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ከአውሮፓ አድማስ ባሻገር በመካከለኛው ምስራቅ እየተከሰተ ያለውን ሁኔታ ለሀገራቸው ስልታዊ ጥቅም እየተጠቀሙበት ይገኛሉ። ዘለንስኪ እንደገለጹት በአሁኑ ወቅት 11 ሀገራት የኢራን ሰው ሰራሽ ድሮኖችን እንዴት መመከት እንደሚችሉ የኬቭን የቴክኒክና የልምድ ድጋፍም ጠይቋል። ቴህራን ለአሜሪካና ለእስራኤል ጥቃቶች አጸፋ ለመመለስ በመካከለኛው ምስራቅ የድሮን ጥቃቶች በስፋት እየተሰማራች ባለችው በዚህ ወቅት ዩክሬን የኢራን ሰው ሰራሽ ሻሂድ ድሮኖችን በማክሸፍ ረገድ ያካበተችው የ3 ዓመታት የጦር ልምድ ለሌሎችም ሀገራት የደህንነት ዋስትና እየሆነ መጥቷል። ዘለንስኪ እነዚህ 11 ሀገራት ዩክሬን በጦር ሜዳ ያገኘችውን ቴክኖሎጂና የመከላከያ ስልት ለማጋራት ፍላጎት ማሳየታቸውንም ገልጿል። ይህም ኬቭን የዓለም አቀፍ የደህንነት አማካሪ እያደረጋት መሆኑን አመላክቷል። የኢራን ድሮኖች በመካከለኛው ምስራቅ የሚፈጥሩት ስጋት ሀገራት ፊታቸውን ወደ ዩክሬን እንዲያዞሩም ዋነኛ ምክንያት ሆኗል። በሊባኖስ በኩል ያለው ሰብአዊ ቀውስ ግን ታሪክ በማያውቀው ሁኔታ እየተባባሰ ይገኛል። የእስራኤል ጦር ጥቃቱን ማጠናከርን ተከትሎ ባለፈው አንድ ሳምንት ውስጥ ብቻ ከ500 ሺህ በላይ ሰዎች ከመኖሪያቸው ተፈናቅለዋል። የሊባኖስ የማህበራዊ ጉዳይ ሚኒስቴርም ይህንን ጉዳይ አብራርቷል። ሚኒስትር ሃኒን ሳይድ እንደገለጹት ከተፈናቃዮቹ መካከል 117 ሺህ የሚሆኑት በመንግስት መጠለያዎች ውስጥ የሚገኙ ሲሆን ቀሪዎቹ ደግሞ በየጎዳናውና በአስቸጋሪ ሁኔታ ውስጥ ይገኛሉ። እስራኤል የቤይሩት መሀል ከተማ ለመጀመሪያ ጊዜ በቦምብ መደብደቧ በሲቪል ነዋሪዎች ላይ ታላቅ ድንጋጤንም ፈጥሯል። የጤና ሚኒስቴር መረጃ እንደሚያሳየው ባለፈው አንድ ሳምንት ብቻ 394 ሰዎች የተገደሉ ሲሆን ከነዚህ ውስጥ 83 ህጻናት፣ 42 ሴቶች ናቸው። ይህ የንጹሃን ደም መፍሰስ የቀጠናውን ቁስል ይበልጥ እንደም እያመረቀዘው ይገኛል። ኢራን አሁን ላይ የምትከተለው ስልት የእጅ መጠምዘዣ ጦርነት ይመስላል። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ለሴኔን እንደገለጹት ኢራን ከአሜሪካ ጋር ለሚደረግ ዝግጅት ጦርነት መዘጋጀቷን ለዲፕሎማሲያዊ ቦታ እንደሌለው ገልጿል። ትራምፕ የገባውን ቃል የማይጠብቅ ሰው ነው፣ ከእንግዲህ አንታለልም ያሉት አማካሪው ጦርነቱ ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው የኢኮኖሚ ጫና አሜሪካን እንዲያስቆማት ሌሎች ሀገራት ጣልቃ ሲገቡ ብቻ ነው። በአሁኑ ወቅት የነዳጅ ዋጋ በአንድ በርሜል $100 በላይ የዘለለ ሲሆን የዓለም የነዳጅ አቅርቦትም 20% መስተጓጎሉ ተነግሯል። ይህም የኢኮኖሚ ቀውስ የኢራን ትልቅ ወታደራዊ ካርድ ሆኖ እያገለገለ ይገኛል። ካራዚ ያክለውም አዲሱ የበላይ መሪ ሞሽታባ የሀገሪቱን የመከላከል አቅም የመምራት ሙሉ ኃላፊነት እንዳላቸውና ትራምፕ በዚህ ጉዳይ ያለው ቅሬታ ተቀባይነት እንደሌለው ገልጸው ውጥረቱ ወደ አዲስ ምዕራፍ መሸጋገሩን የሚያሳየው ሌላው አስደንጋጭም ክስተት በባስራ ግዛት ተከስቷል። እጅግ ዘመናዊና በአሜሪካ የአየር ኃይል ስልታዊ ጠቀሜታ ያለው MQ-9 ሪፐር የተሰኘ ሰው አልባ አውሮፕላን በኢራን ድንበር አቅራቢያ ተመቶ መውደቁ ተዘግቧል። የኢራን ይፋዊ የዜና ምንጮች እንደተናገሩት ድሮኑ የተመታው የሀገሪቱ ሉዓላዊ የአየር ክልል ጥሶ በመገኘቱ እንደሆነ ተናግሯል። እያንዳንዳቸው ከ$30 ሚሊዮን በላይ የሚገመቱ እነዚህ ድሮኖች መመታታቸው ለአሜሪካ ወታደራዊ የበላይነት ትልቅ የስነ ልቦና ድብደባ ከመሆኑም በላይ የኢራን የአየር መከላከያ ስርዓት ምን ያህል ንቁ እንደሆነ ለዓለም አሳይቷል። ፔንታጎን ድሮን ስለመመታቱ ዝርዝር መግለጫ ባይሰጥም የአውሮፕላኑ መጥ ግን በቀጠናው ያለው ወታደራዊ ፍጥጫ ይበልጥ አክርሮታል። የባስራ ግዛት ስልታዊ መገኛ ጦርነቱ ከድንበር ባለፈ ቀጠናዊ ግዛት እንዲኖረው ሊያደርገው እንደሚችልም ተንታኞች ያስጠነቅቃሉ።